የጅቡቲ መንግስት ሰነድ አልባ ስደተኞች ሀገሪቱን ለቀው እንዲወጡ ከአንድ ወር በፊት ያስተላለፈው ትዕዛዝ በትላንትናው ዕለት ሚያዝያ 25 ቀን 2017 ዓ.ም መጠናቀቁ ታውቋል። የጅቡቲ ባለስልጣናትም ከትናንት በስቲያ ማታ አርቲዲ ዌብ ቲቪ በተባለ ሚዲያ በዚህ ጉዳይ ላይ ባካሄዱት የሀገሪቱ መከላከያ አንድ ጀነራል በተገኙበት ውይይት ላይ ለጅቡቲዎች ለራሳቸው ህጋዊ ያልሆነ ሰው ሲስተባበሩ ከተገኙ ቅጣት እንደሚያስከትልባቸው መልእክት ተላልፏል። ቅጣቱ ከ50 ሺህ እስከ 500 ሺህ የጅቡቲ ፍራንክ የሚደርስ እንደሆነም ተገልጿል። ህጋዊ ሰነድ ያላቸው ዜጎች ቀነ ገደቡ በመጠናቀቁ መታወቂያቸውን ይዘው እንዲንቀሳቀሱም አስጠንቅቀዋል። ትክክለኛ ሰነድ ለመሆኑም ጭምር የሚያረጋግጡበት መሳሪያ እንዳላቸውም ገልጸዋል። ለጅቡቲ ህዝብም ለሰራተኞች ደሞዝ እንዲከፍል አዘዋል። በተሰጠው ቀነ ገደብ ውስጥም የሰራተኞቻችሁን ደሞዝ ክፈሉ፣ በስርዓት አስተናግዷቸው፣ ችግር እንዳታደርሱባቸውም ሲሉ ነበር። በአጠቃላይ ግን ባለስልጣናቱ ሰነድ አልባ ስደተኞችን ለማባረር በቂ ዝግጅት አድርገናል፣ ፖሊስ፣ የህዝብ ደህንነትና ወታደሩ ሁሉም የመንግስት አካላት ተዘጋጅተዋል ሲሉ ገልጸዋል። በመጀመሪያ ደረጃ ጎዳና ላይ ያሉትን በማስወጣት ከዛም በሁሉም ሰፈር አሰሳ በማካሄድ እንዲወጡ ይደረጋል ነው ያሉት። እንደውም ድሮንም ተዘጋጅቶ ወደ ጅቡቲ አዲስ ሰው እንዳይገባ ጥበቃ እንደሚደረግ ገልጿል። ይሁን እንጂ በውይይቱ በአገሪቱ ብዙ ስደተኞች በመኖራቸው እነሱ በሚሉት ቀን ውስጥ ተጠቃሎ ሊወጣ የሚችል ህዝብ አለመሆኑ እየተነገረ ነው። በተለይ ህዝቡን ከሰበሰቡት በኋላ ምንድን ነው የሚያደርጉት? ከብዛቱ አኳያ የት ነው የሚሰበስቡት? በምንድን ነው የሚያጓጉዙት? የሚለውንም አልጠቀሱም። አንዳንድ በጅቡቲ ሀገር የሚገኙ ስደተኞች በበኩላቸው መንግስት ስደተኛውን ከሰበሰበ በኋላ ምን ያደርገዋል የሚለው ባይታወቅም በአንድ ወር ጊዜ ውስጥ እንኳን ሀገር መልቀቅ ይቅርና ከቤት ኪራይ ለመለቀቅ እንኳን ይከብዳል፣ ዝግጅት ያስፈልጋል፣ መጠለያ ያልተዘጋጀም፣ እኛ ህዝብ ነን፣ ክብር ይገባናል ሲሉ አስተያየታቸውን ሰጥተዋል። እኛ የትልቅ ሀገር ዜጎች ነን፣ ለመንግስታችንና ለሀገራችን ክብር ሊኖራቸው ይገባል። 200 ሺህ ህዝብ ሰብስበው ምንድን ነው የሚያደርጉት? እንዴት ነው የሚያጓጉዙት? ግልጽ አይደለም። ያለው ሁኔታ በጣም ከባድ ነው። እዚህ ሀገር 20 ዓመት ኖር ያለው በግንባታ ስራዎች ላይ ነው የምሰራው። በዚህ ስራ ነው ቤተሰቦቼን የማስተዳድረው። የ8 ልጆች አባት ነኝ። 5 ልጆቼ ተማሪዎች ናቸው። ከ3ኛ እስከ 9ኛ ክፍል ይማራሉ። እነዚህ ልጆች ከትምህርታቸው አቋርጬ ወደ ሀገራቸው እንዴት ነው የማጓጉዛቸው? ጨንቆኛል፣ እንቅልፍ አጥቻለሁ። ይህ የሁሉም ኢትዮጵያዊ ጭንቀት ነው ሲሉ አስተያየታቸውን ሰጥተዋል። ኢትዮጵያውያን ስደተኞች በተለያየ መንገድ እየወጡ ነው። ግን ንብረት ሀብትና ቤተሰብ ያለው ነው ጊዜ ስጡን እያለ ያለው ረዘም ያለና ሰፋ ያለ ጊዜ ተሰጥቶም ቢሆን ኖሮ እስካሁንም ባልቆየን ነበር። አሁንም የምንማጸነው ራሳችንን አዘጋጅተን የልጆቻችንንም ሰርቲፊኬት ይዘን በሰላም ሳንንገላታ እንወጣለን በማለት ነው። መንግስታችንም ጫና ያደርግ ታደገን ከስቃይና መከራ ያድነን በክብር እንድንሸኝ ነው የምንፈልገው። ከዚህ ሀገር እንደ ፍየል ታንቀን ንብረታችንን አስጥለውን ከሚያስወጡ መንግስት ጊዜ በማስጨመሩ በኩል ቢተባበረን መልካም ነው ሲሉ ጥሪያቸውን አስተላልፈዋል። ይሁን እንጂ በዛሬው ዕለት ቢዳም በተሰኘ የሀገረ ጅቡቲ ሚዲያ ላይ በተላለፈ መልእክት የኢትዮጵያ መንግስት ህዝቦቹን እንዲያስወጣ ብናሳውቅም ወደ እርምጃ ባለመግባቱ የመንግስት ውሳኔ እየተፈጸመ ነው፣ ኢትዮጵያውያን ስደተኞችን ከጅቡቲ ሀገር እያስወጣን ነው ሲሉ መልእክት አስተላልፈዋል። ኢትዮጵያ ብዙ ህዝብ ቢኖራትም ጅቡቲ ወደብ አላት። ከኢትዮጵያ የምናገኘውን ገቢም ከተለያዩ የአረብ ሀገራት እንደሚያገኙት ነው የገለጹት። በሌላ በኩል አርቲዲ ዌብ ቲቪ በተሰኘ አንድ የጅቡቲ ሀገር ሚዲያ ላይ በተላለፈ መልእክት አንድ የምክር ቤት አባል በሰጡት ገለጻ ኢትዮጵያውያን በጅቡቲ በቆዩ ቁጥር የመብት ጥያቄ ማንሳታቸው አይቀርም። ኢትዮጵያውያን በስደተኞች የሀገራችንን ሰላምና ገጽታ እያበላሹና ከተማውን እያቆሹሹ ነው። የሀገሪቱን ነዋሪዎች የስራ ዕድል እየተሻሙ ነው። ለዚህም ሀገሪቱን ለቀው መውጣት አለባቸው ሲሉ አስተያየታቸውን ሰጥተዋል። የሀገሪቱ የደህንነት መስሪያ ቤት አመራሮች በበኩላቸው በቀጣይ በድሮን በመታገዝ ስደተኞች ወደ ጅቡቲ እንዳይገቡ የቁጥጥር ስራ ይሰራል። በአሁኑ ጊዜ የሚገኙ ስደተኞችንም ከሀገሪቱ ጠራርገው እንዲያስወጡ ለወታደራዊ ኃይሎች ትዕዛዝ መሰጠቱንም አስታውቀዋል።